እሺ እኔም ጠይቀው ስለ ትዳር ነው የወደፊት ትዳር አጋርሽ ምን አይነት ወንድ ቢሆን ትመኛለሽ? ወንድ አለ እንዴ አሁን ላይ? እንግዲህ እንደዚህ አይነት ወንዶች ባሉበት ሀገር ነው ወንድ የለም ያልሽው። መነጽር ለብሳ ትሄዳለህ እንዴ? ይኸው መነጽሩን የሚያወጣልህ ከሆነ ብር ላኩብኝ እንዴ? ላኩ እዛ ነው አሉ። ማኪያቶ ጠጣሉ። እንደው ይሄን ሰውዬ ሳይ በጣም ድንግጥ እላለሁ እኔ ነፃነትን እየመሰለኝ። ሰው እንዴት አካሄዱ፣ አረማመዱ፣ እጅ አጣጣሉ፣ አነጋገሩ፣ ሙሉ ነገሩ እንዴት ሊመሳሰል ይችላል? ሰይጣን ይመቸኛል አቋማለሁ። ጥግ ይዟል። የተቸገርነው በአስመሳይ። ሰላም ሰላም፣ ክቡራትና ክቡራን የዜብራ ቲዩብ ቤተሰቦች እንደምን አላችሁ? እንግዲህ ዛሬም በአስተማሪና በአዝናኝ ቪዲዮዎች ተመልሼ መጥቻለሁ። ቪዲዮውን ስትጀምሩ ላይክ አርጋችሁ ጀምሩ። ወደ ቪዲዮ ቀጥታ እንለፍ። ይህ ዜብራ ቲዩብ ነው። ወንድ የለም አሁን ላይ ሰማታ ወንድስ እንዴት ነሽ? ለቲክቶክ ቪዲዮ እየሰራሁ ነው። ፋስ በጣም አይለኛል ወደ ካሜራ። እሺ እኔም ጠይቀው ስለ ትዳር ነው የወደፊት ትዳር አጋርሽ ምን አይነት ወንድ ቢሆን ትመኛለሽ? ወንድ አለ እንዴ አሁን ላይ? ወንድ አለ እንዴ ማለት አሁን ላይ ወንድ የለም ማለት ለአንቺ ታይፕ የሚሆን ወንድ የለም ነው ወይስ በሀገሪቱ ወንድ የለም ነው? አክቹሊ ሁላችንም ታይፕ ወንድ ነው፣ ግን ኦብቪየስሊ እኛ ሀገር ላይ ወንድ የለም። እና የት ሀገር ነው ወንድ ያለው? we don't know ወተን ካላየን በስተቀር እዚህ በጭራሽ የለም። ሁሉም እንደኛ እንደ ሴት ፕሪንሰስ ትሪትመንት የሚፈልጉ ናቸው እና ወንድ የለም አሁን ላይ ነው። እንደዛ ሊያስብልሽ የቻለበት ምክንያት አለ? ሁሉም ውሸታሞች ናቸው። በቃ ሁሉም ስታር ናቸው። አጋጣሚ መጠቀም ነው የሚፈልጉት ኦብቪየስሊ። እኛ ደግሞ ወንድ የምንለው ቁም ነገረኛና በትክክል ልባም የሆነ ወንድ ነው። እነሱ ደግሞ እንደዛ አይደለም። ካልደወልሽ አልደውልም ነገር ነው የሚሉት። ወንድ የለም ነው ትክክል። እንዲህ እስክትማረሪ ድረስ ወንድ የለም ያስባለሽ? ስንት ሰው ስታይ፣ ስንት ሰው አውቀሽ ነው በህይወትሽ ውስጥ? ስንት ወንዶች አጋጥሞሽ ነው ወንዶች የለም ብላ ለመደምደም በቃት? ስንት ሰው አውቃ ነው? ምናልባት እንደዚህ አይነት ወንዶች ገጥሞሽ ከሆነ እኔ እንጃ። ቢሆንም እሱም ሁሉንም አያጠቃልልም አይደል? እና ድሮ ፍቅረኛሽ ይደውላል አንዳንዴ። ለምን ብታይ ማለት ነው ተደባዳቢ ደንባራ እንጂ ፍቅር ምን ሆነ ነው? ኧረ ምን እንደዚህ ማተው እንደ ኧረ አልፈራም። በጣም ሰላም ወንድ ሚስቱን ያስበላል። በቃ እኔና አንቺ ካሁን በኋላ አስፋልት ላይ ብቻ እንገናኝ። ሰው አለበት አስፋልት ላይ ካልሆነ ወይ ፍንክች ፖሊስ ጣቢያ ጋር ያለው ካፌ ብቻ እዛ ነው የምንገናኝ። ኧረ እኔ ተጨናነኩ። እንሂድ ነይ። እንግዲህ እንደሱ አይነት ወንዶች አጋጥሞሽ ከሆነ እንጃ ግን ሞልቷል ወንድ። ይኸው ለምሳሌ እኔ የምለው ማርና እሸት ነው እንደ ቀለብሽ ችቦ አይሞላም ወገብሽ መቼ። ስለዚህ ወገብ መሰራልሽ ቀሚስ ከችቦ ነው መሆን ያለበት። እንደውም ለቀጣዩ መስቀል ነው ቆንጆ ቀሚስ ከችቦ ሰራልሻለሁ፣ ሲለኮስ የሚወልቅ ማለት ነው። ጥሩ ሰፊ ነው ሲባል ሰምተን ነው የመጣ ነው። አታስደንግጠኛ እንዴ! ጥሩ ሰፊማ ነኝ። እኛ ቤተሰብ ሲወርድ ሲዋረድ የመጣ ሙያ ነው። ይገርማል። አያቴ በጦር ነበር የሚሰፋው ለጀግኖች ለተዋጊዎች፣ አባቴ በገጀራ፣ እኔ በጩቤ ጀምሬ ነው አሁን መርፌ ላይ ደረስኩ። ላንቺ ራሱ መሰፋልሽ አበሻ ቀሚስ ማለት ነው። ገበሩን ሽፎን ነው ማረግልሽ። ከዛ የአበሻ ቀሚሱን ጥለት ስር ኤልዲ ላይ ተገጥምና ሪሞት ሰጥሻለሁ። ከዛ በዛ ሪሞት የጥለቱን ቀለሞች መቀየር ትችያለሽ። እኔም ሱፍ ማሰፋት እፈልጋለሁ። ችግር የለውም ቆንጆ ሱፍ እሰራልሃለሁ። ቢረበ እንኳን ፈትፍተ የምትበላው ማለት ትንሽ የሚያስቸግረው እዚህ ትከሻ ላይ ኮት ትንሽ ማምጣት ይከብዳል። ዳስም ቢሆን እሰጥህና ጣል ታረግበታለህ። ለካኛ ታለ ሳትለካኝ ነው እንደምታውቅ። አይ የኔ አንተን ካዩ ይበቃል። አንቺ ራሱ መሰፋልሽ ማለት ነው። ስትወፍሪ አብሮሽ የሚወፍር ስትከሺ ደግሞ አብሮሽ የሚከሳ ቀሚስ ነው መሰራልሽ። ቤት ምላስ መሰፋልሽ ቀሚስ ማለት ነው። በመርፌ ባልሰፋው በጣም ነበር ደስ የሚለኝ። እንዴ ለምን እንዴ በመርፌዎቹ ቀዳዳ ንፋስ ገብቶ ብርድ ቢመታሽስ? ተጫዋች ነው ምን ላድርግ ብለሽ ነው? እኔ ይገርምሻል በዚህ ሜትራም ከዚህ በኋላ ሌላ ሰው አለቀም። ይሄ ሜትር የሌላ ሰው ገላ ፈጽሞ አይነካም። ያንቺ ነቅቷላ። በፍሬ ማድረጌ ቤቴ ነው የምሰቅለው። እኔ አንቺ አሰፍተሽ አይደለም አስቀድደሽ ብትለብሽ እኮ ያምርብሻል እኮ። እኔ ላንቺ የምሰፋውን ቀሚስ ማለት ጥልፉን ተንሸራትቼ ነው የምጠልፈው እንዳይወድቅ አድርጌ። እንደው ምን አሰብኩ መሰለሽ ቀሚሱ እንዳለቀ ራሴ ደውዬ መጥቼ እንድሰጥሽ ስልክሽን ብትሰጪ በጣም እኔ ደስ ይለኛል። 09 ተቀበላት
ባህል አያለ 09 ትከሻ ስንት ነበር ያልኩሽ? 29 ደረት 16 ወገብ 14 ዳሌ 25 በቃ ይደውላሉ። ማን ነው እሰፋዋለሁ። እንግዲህ እንደዚህ አይነት ወንዶች ባሉበት ሀገር ነው ወንድ የለም ያልሽው። ይሄው ሌላም ከፈለግሽ እንደኔና እንዳንቺ ግን የሚፈቀር የሚዋደዳል ፊልም ላይ ምናምን ቺኮቹን ከደሃ ወንዶች ነጥሎ የሚወስዱ አባ አሁን ሰው ተሳሳት ማለት ይህ የሚኖር ህይወት ነው። እኔና እሷ በፍቅር አያልነት አብረን የምንኖርን ጥንዶች ነን። በእውነት አላምንም። ይኸውልህ ጠነሰይ ስለማዱ ነው። እባክህ ባንክ ባላንሴን አታስቀው። አላምንኝም ማለት ነው። እናቴ ንገሪው እንጂ ፍቅር አይደል? ገንዘብ ምን እየቀለደሽ እስከ ዛሬ ግን ነበር ያልነበርክ እስከ ዛሬ ኖርድ ማለት አልገባኝ። ምንድነው ዛሬ ድረስ ነበር ማለት እስከ ዛሬ ጀርባዬን እያየሁ መተህ ትወስደኛለህ። አዘቃየሽ አይደል? በሀሩር በዝናብ ማዳበሪያ ረካችን የመሰለች ልጅ እኔና ፍዳሽን አይቼ መጣሁኝ በርሬ ስንከባከብሽ ልኑር እንደ ልዕልት አክብሬ እኔና እባክሽ ግቢ ጊዜ አልፈጀች ቶሎ በስላለች ልክ እንደ በስመቲ። ገንዘብ ካለ እንግዲህ ልባሙ ባልማ እንዲሁ ያው ብር ባለው ሰውዬ እየተቀዳ እኮ ነው እያያችሁት ማለት። እንዴት ልባም ሰው ይጠፋል ኢትዮጵያ ላይ? ገንዘብ ያለው ያውጣ ይህ ስራ ያሰራበት። ና እስኪ ና ስሜን አላውቅም። ቤት ሆነልህ ስሜን ሳልሰማ? አዎ ቤት ሆኖልኛል። አዎ ወደድከው? እንግዲህ አንተ ጎረቤት እንኳን በኋላ ጎረቤት እንኳን አንሆንም። ቤቱን ይፈልጋለሁ። ከስል ነው የማስቀምጥባት ቤቷን። ስለዚህ ትለቅልኛለህ የኔም ቤት? እቺ ነው ከሰል ነው ወይስ እኔ ይሻላል? አይ እንግዲህ ቤቱን ይፈልጋለሁ አልኩ። ትለቅልኛለህ። ቶሎ ቤት ፈልግና አውጣልኝ። ከስል ለማስቀመጥ ነው የሚያስፈልገኝ። ስለዚህ ቤት ፈልግ። እዚህ ነበረችው ግን እንድኖር ትፈልግ ነበር። ታግዘኛለች ነበር። ያው እሷን ፈልጋ በቃ እሷ ጋር ደውልና ፈልጋት እንጂ ይሄን ፈልጋለሁ። ነገ ጧት ወጣልኝ። እሺ? አዎ ነገ ጧት እንዳቆይ። ነገ የሚመጣ ከሳል ስላለ እሱን አስገባለሁ። በቀን አሁንብኝ መሄዷ ማዝኜ እኔ ደግሞ መግባት አለው። አይዞህ በእናትህ። የብዙዎቻችን ኢትዮጵያኖች ህይወት እኮ በቃ እንደዚህ ነው። ለአንዳንድ ሀብታም ከሰል ይበልጥበታል ከድሃ። አንተ የሰው ብር እያለብህ መነጽር ለብሰህ ትሄዳለህ እንዴ? ይኸው መነጽሩን የሚያወጣልህ ከሆነ ብር ላኩብኝ እንዴ? ላኩ እዛ ነው አሉ። ማኪያቶ ጠጣሉ። ማኪያቶ ምናምን ያለብህን ዕዳ ክፈል። ላልበላ ነው እንዴ? ላልበላ ላልጠጣ ነው እንዴ? እሰጥሃለሁ አልኩ እኮ አለ አልካድኩ። ይኸው ከፈለክ መነጽሩ የሚያወጣልህ ከሆነ እኔ ለእናንተ ብዬ ታባት ልልህ አለ። የሆነች ትንሽ ብር አለበት በሚል ልታልካሻ ምክንያት ሊገሉ አለ። እኔ በላ አጨለላችሁ። እንደው ይሄን ሰውዬ ሳይ በጣም ድንግጥ እላለሁ። እኔ ነፃነትን እየመሰለኝ ሰው እንዴት አካሄዱ፣ አረማመዱ፣ እጅ አጣጣሉ፣ አነጋገሩ፣ ሙሉ ነገሩ እንዴት ሊመሳሰል ይችላል? እንግዲህ ነፃነት በብዙዎቻችን ልብ ውስጥ የቀረ አርቲስት ነው። በጣም ታዋቂ አርቲስት ነው። በጣም ተወዳጅ አርቲስት ነው። እሱ ደግሞ አንዳንዴ እንግዲህ እንዲህ እየመጣን ድሮ ነፃነት ሲሰራቸው የነበራቸውን ነገሮች እየሰራ እያስታወሰን ይገኛል። በበግ ቤት በገባ ሰውዬ አይደል? We had an honor in organizing Karamford Marketing and Communication in organizing this beautiful event
at Total Cultural Restaurant. I hope you had a good time. I had an amazing time. Okay, I have just a few things that I would like for you to try. Sure. Have you ever heard the Ethiopian tongue twisters? No, oh my god. Okay, I want you to say Babagwit Bagaba. Okay, say it again. Babagwit Bagaba. The begit with Bagwit. Let me try again. Okay. Babagwit Bagaba. The begit Bagwit. One more time. One more time. Say it again. Babagwit Bagaba. The begit Bagwit. It's okay. It's okay. And there are a lot of Arsenal fans here. Babagwit Bagabanya manchilum Awesome. No. Yeah. You want to say something to these Arsenal fans? Yeah. Every Arsenal fan that is watching right now, the pain and the wait is over. North London forever. Nice. So we're here from Comfort Marketing and Communication. I'm so happy that you gave us your time. We're so honored to have you here. I hope you enjoy the rest of your night. Thank you so much. And also, this is from Laureate. They have this little present for you. It's a t-shirt. It's Ethiopian-based company. It's called Laureate. It has all of Ethiopian things written on it. So this is a present from Laureate as well. Thank you so much. Thank you very much. Well, it was an honor meeting you. Thank you very much. እንግዲህ አንዴ ወንጪ አንዴ ጎንደር አንዴ ላሊበላ እያሉ ከአዶናይ ጋር ሀገሪቷን እያሰሷት ነው ያሉትና ኢትዮጵያም በዚህ ረገድ በጣም እየተዋወቀች ነው የምትገኘው ባልን ሶሪ ብራዝ ያማል እንደ ወርና ይቅርታ ወንድም ያጋጣሚ ጀምባር ነገረኛ ሰው መቼ የማይጠፋም መንገድ ላይ ምንም የሚያሰዳድብ ነገር አለው እዚህ ጋር ይቅርታ ጠይቋልን አታውቀኝም አላውቅህም አሁን ከተፈጠረው አጋጣሚዎችም ለጸብ የሚያበቃ በቂ ምክንያት ያለን አይመስለኝም ለሱም ደግሞ ይቅርታ ጠይቄኝ ነበር አልፈራም እንጂ ፈሪ በሆነ እንኳን ይሄ ንቀት የቀላቀለው ስድብህ ብቻውን ፍርሃቴን አሸንፌ እንድጣላ ያስገድደኝ ነበር ግን ደግሞ የሰው ልጅ የጥፋትና የጸጸት መንገድ ሁሉ የሰከንዶች ትግስት ማጣት ውጤት ነው ብዬ አምናለሁ ካልተሞካከርን በቀር ማን እንደሚረታ አናውቅም ውጤቱ ግን ከእስር ቤት ወይም ከሆስፒታል አያልፍም ባጭሩ ትርፋችን ድል በሌለበት ሜዳ ላይ ደም መፋሰስ ብቻ ነው እና ምን ታስባለህ ወዳጅኑን ወይስ ጠላት በእውነት ደነገጥኩኝ እስካሁን የኖርኩበት የጥፋት መንገድ ነው ፍንትው አድርጋ ያሳየኝ ዛሬ ብቻ እኮ አይደለም ሁልጊዜ ለጸብ ቸኩላለሁ ግን ከጸጸትና ከጉዳት ውጭ ያተረፍኩት አንዳች ነገር የለም ለተጠቀምኩት አጸያፊ ቃል ከልቤ ይቅርታ ብስራት ይባላል አብይ ለዚህ በሳል ውሳኔ አመሰግናለሁ ጸብ ሁል ጊዜም ቢሆን አማራጭ ስናጣ የምንሰነዝረው የጸጸት መንገድ ነው ዛሬ በአጋጣሚ ሳይሆን ለትልቁም ነገር ነው የተገናኘነው መጥፎ ትዝታ ሊሆን የሚችል አጋጣሚ ነው ወደ በጎ ታሪክ የቀየርነው ይሄን ያራድና ቋንቋ ካንተ ገና ብዙ ማራለሁ ስልክ ብንለዋወጥ ደስ ይለኛል እንደዚህ ነው አራዳ እንዲህ ነው እንደዚህ ነው ለዘበዳል እንደዚህ ነው እንዳራዳ ልጅ እንደዚህ ነው ቀና ሰው የለም እንደዚህ ነው አይገኝም እንጂ እንደዚህ ነው እንዲህ በቀላል እንደዚህ ነው መራዳ ልጅ እንደዚህ ነው ምኑ ይቀላል እንግዲህ መልእክቱ ጥሩ ነው እንግዲህ አንዳንዴ እኮ በቃ ወጣችሁ ሳትጣሉ አለመመለስ አትችሉም እንደዚህ አይነት ሰዎች በየመንገዱ በየታክሲ ቦታ ገበያው ላይ ስራ ቦታ ምናምን ያጋጥሟቸዋልና ነገር ፈልገው እንድትጣሏቸው ያደርጓቸዋል ሰይጣን ይመቸኛል አቋማለሁ ጥግ ይዟል የተቸገርነው በአስመሳይ ማስመሰል ነው ክፉ which I hate አሁን መሆን በፍጹም ላስመስላችሁ ለምን ሃይማኖቴ የሆነ እኔም ሆኛል እኔ ሰውን ደግሞ ቡድንን አይደለም ይሆንኩት እሺ ስለዚህ የሆነ የሚወደይ ቡድን የሚጠላይ ቡድን ምለው የለም እንዴት መኖር ትችላለህ ያለ በቃ ይሄው እየኖርኩኝ ስለዚህ ብለስታው መሆን ይሁዳ መሆኑን ሆነ ይሁዳ እና እንደማል አንዱ አሳልፎ ይሰጣል የተባለ እንዲህ ፊት ለፊት የተነገረው የካደ ሰው አቡ ጃሂል ማለት የመሐይም አባት ማለት አቡል ሐከም ነበር የሚባለው የጥበብ አባት ከዛ የነብዩ መሐመድ ተቃዋሚ ሆነ ሲቃወምስ የመሐይምነት ጥግ ታየበት
ያ ሁሉ አዋቂነት በመሃይምነት ተገለበጠ። ስለዚህ ጥቃቶቹ በሙሉ የመሃይም ናቸው። እሺ ለምሳሌ ሲሰግዱ የሆነ ፈርስ አምጥተህ አናት ላይ መጨመር ማለት ምን የሐሳብ አይደል? አዋቂ እኮ ነው። አዋቂ በእውቀት እኮ ዲፌንድ ያደርጋል። አይ ከይሁዳ የሚከፋል ደግሞ ያ በሆነ ሳንቲም ቸረቸረ ምናምን። ይሄኛውስ የበጣም ህፃን ልጅ ድርጊት ነው የሚያደርገው ማለት አቡ ጃሂል ተባለ። ሁለቱ በጣም የተጠሉ ናቸው እንግዲህ ማለት በጣም ባሮገንሲያቸው ከነሱ በላይ ነው እምጠላቸው ነው ያሉት። በጣም ነው እምጠላቸው። ለምን መሰለ እንግዲህ ሰይጣን ይመቸኛል ያለበት ምክንያት በትጋቱ ነው። በስራው በጣም ትጉ ነው ሰይጣን። ሰውን ለማሰናከል አይተኛም፣ ሰውን ለማሳሳት አይተኛም፣ የሆነ ተንኮል ለመፍጠር አይተኛም እና ሰይጣን ትጉ ነው። ሰው ደግሞ አስመሳይ ነው። በምን ያስመስላል? እመጣለሁ ይላል፣ አይመጣም። አደርግልሃለሁ የሆነ ነገር አደርግልሃለሁ ይላል፣ አያደርግልህም። ቃል ይገባልሃል፣ ቃሉን አይፈጽምም፣ ይዋሻል። እና እንደ ሰው አደገኛ ፍጡር የለም ነው በሱ አባባል። መርፌው መርፌ መሆኑን እያወቅ ቢወጋ፣ ጦሩ ጦር መሆኑን እያወቅ ጦሩ ቢወጋ፣ እሳት እሳት መሆኑን እያወቅ እሳቱ ቢያቃጥል ይሻላል ሰው እያስመሰለ ከሚከዳ ለማለት ነው። እንግዲህ ሐሳቡን የገባኝ በዚህ መልክ ነው። ሰበር ዜና ሴዶ ማርሻል ወደ ውጭ ሀገር ማምለጡን አስታወቀ። ሁለተኛውን የኤምኤምኤ ፋይት ከጆኒ ጋር ያደርጋል ተብሎ ሲጠበቅ የነበረው ሴዶ ማርሻል ግጥሚያውን ትቶ ወደ ቱርክ ሀገር ማቅናቱን ይፋ አድርጓል። እናም ሴዶ ማርሻል በውል የተፈራረመበትን ስምምነት አክብሮ ለመመለስ የ20 ሚሊዮን ብር መኪናም የ30 ሚሊዮን ብር ቤት እንዲሁም 20 ሚሊዮን ብር አካውንቴ ላይ ከገባም እመጣለሁ ውድድሩንም እወዳደራለሁ በማለት ተናግሯል። አለበለዚያ ግን በነፃ አልወዳደርም አምልጫቸዋለሁ በማለት ሐሳቡን የሰጠው ሴዶ ይህም ድርጊቱ በደጋፊዎቹና በአዘጋጆቹ ዘንድ በከፍተኛ ሁኔታ መነጋገሪያ ይሆናል። ስለዚህ ጉዳይ ምን ሐሳብ አላችሁ? ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። ፎሎ እያደረጋችሁ አዳዲስና ፈጣን ወቅታዊ መረጃዎችን ያገኙ። ማንኛውም የዛሬውን ቪዲዮ በዚሁ ላይ አበቃውኝ። ከቪዲዮ ጥሩ ትምህርት እንዳገኛችሁ ተስፋ አደርጋለሁ። ከተመቻችሁ ላይክ፣ ለወዳጅ ለዘመድ ሼር ማድረግ እንዳትረሱ። ቻናላችንን ደግሞ ሰብስክራይብ በማድረግ የቻናላችን ቤተሰብ እንድትሆኑ በዚሁ አጋጣሚ ጠይቃችኋለሁ። ሌላ ጊዜ በሌላ ቪዲዮ እስክንገናኝ መልካም ጊዜ። ቻው ቻው።